ያችን ራበኛ ሰምተው ከሆነ ራበኛ አለ እና የኢትዮጵያ ትንሽ ሰላም ጤና ይስጥልኝ ውድ የመልኬ ቫይብ ቤተሰቦች እንዴት ናችሁ? ዛሬ በመኩ ቤት ነው ያለሁት። እንግዲህ ቤተሰቦች ዛሬ መኩ ቤቱ ድረስ ተገኝቼ እስኪ ኢንተርቪው ላድርግ አልኩት። እንደ ትልልቅ አርቲስቶች እንጫወት አልኩት። ገና ጀማሪ ብንሆንም እንደ ታላላቅ ሰዎች እናወራለን ከመልኬ ጋር ቤቱ ድረስ ከተፍ ብዬላችኋለሁ። ደግሞ ቤቱ በጣም ያበደሽ ነች መላችሁ። እንግዲህ እኛ ወንድ ላጤ እንድንሆን ነው ያደረገን። ወንድ ላጤ ነው እሱ። እዚህ ጋር ስልኩን ታች ጋር አስቀምጥላችኋለሁ እየመጣችሁ እና ቤተሰቦችዬ እየመጣችሁ ይህን አካውንት አሳድጉት። የጀለስም የሚገርም አካውንት አለው፣ እየመጣችሁ አሳድጉት። እንግዲህ ዛሬ መኩን በጣም የሚገራርሙ ጥያቄዎች ጠይቀዋለሁ። እሱን ጥያቄዎች ደግሞ በጀዋሌ ነው ያዝኩት። ያራዳልች ይዘሻል። ጥያቄዎች ጠይቀዋለሁ ነው የምላችሁ። ተዘጋጅቶልኛል። ተዘጋጅቼ ነው የመጣሁት። ይሆንልሽ እና መኩ እስከዛ የሆነ ነገር ነው ባያችሁ ምን ልበላችሁ። ፋሚሊ እኛን ሰፖርት የምታደርጉ በሙሉ እኛ ዲራማ ስንሰራ የምትወዱን በሙሉ እኛም በጣም እንወዳችኋለን። ሰብስክራይብ እያደረጋችሁ ይችን ዩቲዩብ አበረታቱት መልኬንም በደንብ። እንግዲህ ቤተሰቦቼ ጥያቄውን አዘጋጅቻለሁ። እንግዲህ ጥያቄው ምንድነው ከሚለው ከመጀመራችን በፊት መኩ ማን ነው? መኩ ትክክለኛ ስሙስ ማን ነው? መኩ ማን ነው? መኩ ማን ነው የሚሉ በጣም ብዙ ሰዎች አሉና መኩ ማን ነው? እስኪ እኔ ብርሃኑ መስፍን እባላለሁ። ትክክለኛ ስሜ ብርሃኑ መስፍን፣ እናቴም አባቴ የሚያወጡት ስም ነው። ሌላ ስም የለኝም የሚገርማችሁና ብርሃኑ መስፍን ነው ስሜ። ኦልሞስት አክተር ነኝ። ነጋዴ መሆን አለማግናለኛት ያዋጣ ከሆነ ነጋዴ ለመሆን በጣም ሀሳብ አላት። በጣም እየደጋገመች ነው የነገረችኝ። ባለሀብት መሆን ነው የምፈልገው በንግድና ነኝ እኔ በአርቲስት። አዎ ግን እስኪ ወደ ጥያቄያችን ንግባ። መኩ ወይም ደግሞ ብርሃኑ ወደ ተዋናይነት እንዴት ገባክ? ኦኬ ትወና ከልጅነቴ ነው የጀመርኩት። ኦልሞስት ማለት ልጅ እያለሁ ነው። ይሄ ዝም ብሎ ከሰፈር የለም የሆነ ነገር ከማለት ሚኒ ሚዲያ ምናምን የሚባል ክበብ ካስታወሳችሁ በትምህርት ቤት የሚቋቋም ከሱ እያቋቋምን ስንል ነው እና ከቀበሌ ከወረዳ ምናምን ብዬ ነው የመጣሁት ማለት ነው። ማች የሚያደርግ ዘባይ ከዛ ነው የተነሳሁት። ማርያም የእውነት እኔም እንደዚህ ለፍቼ ምናምን ነገር የሆነ ባህላዊ ቡድን ተወዳድሬ ገብቼ ምናምን ነገር ነው የመጣሁት እና በጣም ብዙ ቦታ በፊት ሚኒ ሚዲያ ቲያትር ተሰራ የሆነ ከዛ ጎን ለጎን ውዝዋዜ ምናምን ተሞክረበ? ውዝዋዜ ሞክር ነበር። የራሴ ቲም ነበረኝ። አባግስ የኪነ ጥበብ ማዕከል ምናልባት ካያችሁት እሱ የራሴ ቲም ነበረ። እሱን ቲም ይዤ ብዙ ቦታዎች ተወዳድሬ ዋንጫ ምናምን አምጥቻለሁ። የሚገርም ልጁ ከባድ ነው የምላችሁ። እሺ የመጀመሪያ ፊልም ወይም ድራማ ምን ነበር? የመጀመሪያ ፊልም ወይም ድራማ ከሆነ እንግዳ ነው ቫይራል ይወጣ። አዎ ከዛ ውጪ ኮርሻለሁ በጣም መልኪ። ሁላችንም ኮርሽ ብዙ ሲኒማ ላይ ነው የኮረስኩት። በጣም ይሄ አሪፍ ነው ምናምን ነገር ተብዬም ሄጄ ካራክተሩን ሰርች ሳይው ኮረስ ነኝ ለካ። ያ እኔ የሚገርምህ መጀመሪያ የሰራሁት የሲኒማ ስራ 5 ቀን ሄድኩት። ፊልሙ ሲወጣ አንዳንዴ እንዲችል ነው የታየሁት። እኔ ከነ እንግዳ ሰው ሀብቴ ጋር ምናምን የሰራሁት አሪፍ ሲን ነበር። የመጀመሪያ የሆነ ፊልም እኔ አሁን ሲኒማ ላይ ያለ ይመስለኛል እሱ ፊልም ገና ወደ እንትን አልመጣም መሰለኝና አሪፍ ፊልም ነበረ። የሆነ ካራክተር ተሰጥቶኝ ነበር እየሰራሁ ነበር፣ ግን ኩረሳ ነው። ከዛ ብዙ ኮርሻለሁ። ቲያትር ላይ ነው እዚህ አዲስ አበባ ብዙ ቲያትር ሰርቻለሁ። አሪፍ እውነት አሪፍ። እሺ እስካሁን ከተጫወትካቸው ባህሪያቶች ውስጥ የወደድኩ የትኛው ነው? መኩን ነው የምወደው። መኩ ይወደዳል ያራዳጆች። እሺ አንድ አዲስ ባህሪ ለመጫወት እንዴት ትዘጋጅበታለህ? አዲስ ባህሪ አሁን ለምሳሌ ከመኩ ገጸ ባህሪ ለመጫወት ይሄ ልክ ስንማር እንደነበር የለም ውጫዊ ውስጣዊ ገጸ ባህሪ እንደሚባለው ያድርለኝ እንደዚህ ማለት ነው። ኦልሬዲ ምንድነው ካራክተሩ በቃ እኔ ብዙ ጊዜ ራሴን መስታወት ላይ ቁጭ አድርጌ ትወናል ለማመዳለሁ ምናምን የሆነ አዲስ ካራክተር ሳይ ልክ ስክሪፕቱን እያየሁት እያለ ራሴን እዛ ጋር ቆመዋለሁ። ጀስቸሩን የሆነ ሉኩን ኢቨን እድሜውን ሳልቀር ራሱ የካራክተሩን እድሜ ያወጣልታለሁ ምናምን ነገር ከኔ ጋር ሄዳል አይደለም። ከዛ በዛ እድሜ በዛ ቶኔሽን ለማውራት ምናምን ሞክራለሁ፣ ይመጣል። እሺ ወደ ቀጣይ ጥያቄ እንግባና በፊልም ቀረጻ ጊዜ ያጋጠመ አስቂኝ ነገር አለ? ብዙ ያስቀኛል ግን አላስታውሰውም። ብዙ ጊዜ ነው የምስቀው በጣም ግን አላስታውሰውም ብዙ
እናንተ ታውቃላችሁ። ምናልባት አሁን በእንግዳ ዲና ምናምን ብዙ ጊዜ ያጋጥመው የላይቭ ፕሮግራም ብዙ ጊዜ እናደርግ ስለነበር እንግዳ ላይ ምናምን ምናልባት በዛ ተናግሬ ሊሆን ይችላል። አስታውሰውኛል ብቻ አንዳንዴ በተለይ ይሄ ገጭጎ ያለበት ነገር አይደለ ሲን እንትን ብለው ስማ ብዙ ቻሌንጅ ያጋጥመናል የምር። በጣም የመሳት ላይ ምንም እንደዚህኛለሁ። እሺ በፊልም በትወና ውስጥ ላይ ማለት ነው ትልቁ ችግር ምንድነው ታስባለህ? ትወና ውስጥ ላይ እንትን ነው ማለት ኢትዮጵያ ውስጥ ያለ የፊልም ኢንዱስትሪ አነስ ብሏልና ያነሰበት ምክንያት ደግሞ ተመልካቾቻችን የውጭ ነው የሚያዩት፣ እንዳለ የውጭ ፊልም ነው የሚታየው ምናምን። ኢትዮጵያ ውስጥ አሁን አንድ አሪፍ ነገር ቢሰራ ከኢትዮጵያ ከውጭ ተኮርጆ ነው ተብሎ ነው የሚታሰቡ ምናምን። እሱን ነገር አልወደውም፣ ደስ አይለኝም። ግን የሆነ አሪፍ ነገር ሰርተን ሙሉ የኢትዮጵያ ሰው በእኛ በራሳችን ፊልም እንዲተማመን ማድረግ አለብን ብዬ አስባለሁ። ደግሞ እናደርገዋለን። እሺ ከየትኛው ዳይሬክተር ወይም አርቲስት ጋር መስራት ትፈልጋለህ? ከሶሚክ ጋር ብሰራ ደስ ይለኛል። አክተርስ? አክተር ከግሩም ኤርሚያስ ጋር ግን ተሳክቶልኝ አንተ የሆነ ፊልም ልሰራ ነበር የሚገርም እና መኪና መንዳት አልችልም ነበር፣ መንጃ ፈቃድ አልነበረኝ። በዛ ምክንያት ነው ያን ፊልም ሳልሰራ የቀረው እና ከግሩም ኤርሚያስ ጋር መስራት እድል አግኝቼ ነበር። አልፎኛል። እንደዚህ ነው የሚያጋጥመው። እሺ ይሁን። የትኛውም አይነት ፊልም አክሽን፣ ኮሜዲ፣ ድራማ መጫወት በጣም ትወዳለህ? የትኛውም ትወዳለህ? ሁሉንም ነው የምወደው። አክሽንም ኮሜዲ የምር ነው የምለው ሁሉንም በቃ ማለት ሁሉም ላይ እሞክራለሁ፣ ግን አክሽኖች ላይ አተኩራለሁ። ሊክ ነው የምላችሁ ለዚህ ነው ልጁ። እሺ ለአዲስ ተዋናዮች ምን አይነት ምክር ትሰጣለህ? አዲስ ተዋናዮች በጣም ጎበዝ ሆናችሁ መጀመሪያ ራሳችሁን ብቁ አድርጉ። ማለት አንድ እድል ሲመጣ አሸናፊ ነው የምትሆኑት እናንተ። በቃ አዲስ ተዋናይ ከሆንክ በደንብ አሁን እኔ ቲያትር ምናምን ስሰራ አስታውሳለሁ ማለት ነው ጓደኞቼ እየተዝናኑ እኔ ቲያትር ልምምድ ነበረ መከራዬን የምበረው። ምናልባት ፋዘር ጋር ምናምን ራሱ የተማራችሁ ልጆች ካላችሁ ታውቁኛላችሁ። በዛ እኔም ፋዘር ጋር ተምሬያለሁ። አዎ እዛ ተምሬያለሁ እና በጣም ነበረ ምለፈው ምን ምለው፣ ግን የሆነ ነገር ሲመጣ በቃ አልፋለሁ እገባለሁ። የሆነ ካራክተር ሲመጣ ወዲያውኑ እሰራዋለሁ ያን ካራክተር። እንደዛ ሆናችሁ ብቁ ሆኑ፣ ከዛ በራሳችሁ ሞክሩ። ሶሻል ሚዲያ ሰፊ ነው አሁን ላይ። አሁን ቲክቶክ፣ በነገራችን ላይ ቲክቶክ ነው ሁሉን ነገር እያወጣ ያለው። እሺ ለወደፊት ምን አይነት ፕሮጀክት ይዘህ ትመጣለህ? በጣም ብዙ የፊልም ኢንዱስትሪ ይዤ እመጣለሁ። ማርያምን ነው የምልህ በጣም ብዙ። ግን ገጠሮችን ቦታ ልናገርም ክፍለ ሀገሮችን እንጂ ወደሆነ ክፍለ ሀገሮች ላይ የሆነ የፊልም ኢንዱስትሪ በከፍት ሁሉ ብዬ አስባለሁ። ችሎታ ያላቸው ልጆች ታፍነው ወደዛ ቀርተዋልና በጣም አቅም ያላቸው ልጆች መውጣት አልቻሉ። አግዙት እስኪ ፊልም የሚገርም ፊልም እንዲሰራ። አሁን እኔ ፍቅር እስከ መቃብር በጣም ሰው ጋር እንዲወደድ የተደረገው 2 ሰው ምናምን ናቸው ትክክለኛ አክተሮች በጣም እንጂ እንዳለ ማለት ነው አንዳቸውም ፊልም ውስጥ ቲያትር ውስጥ ያሉ ሰዎች አይደሉም፣ አዲስ ናቸው እና በጣም የሚገርም ነገር ነው። ቤተሰቦች እስኪ ይሁንሽ። እኔም እዛ የምር ነው የምልህ እዚህ ጋር እንደው አተኩሬ የምነግርህ ነገር የሆነ ታሪካዊ ፊልም መስራት ፈልጋለሁ ከተሳካልኝ ፈጣሪ። የሆነ ሀገር አለኝ ኢትዮጵያ ውስጥ ያንን ሀገር ወደ ድሮ ማንነት ለመቀየር የሆኑ ቤቶች ፈርሰው ጎጆ ቤት ሊሰራባቸው ይችላል። የሆነ ነገር ሊሆን ይችላል። እሱን የሆኑ ሰዎችን አውርቼ ጀምረዋለሁ በእርግጠኝነት አሁን በቅርብ ዓመታት ውስጥ ማለት ነውና ያን ታሪካዊ ፊልም ከኢትዮጵያ ውጭ ያሉ እንትን ፕሮዲዩሰሮች ወይም ዳይሬክተሮች ቢሆኑ ኖሮ እንደዚህ አይነት ታሪክ ቢኖራቸው ሰርተውታል አክሽን ፊልም። እኛ ኢትዮጵያውያን ግን ብዙ ታሪክ ብዙ ጀብድ ኖሮን ያን ጀብድ አንሰራውም። ታውቃለህ፣ አላወጣነውም ወደፊት። በጣም የሚገርም ነገር ከመራችን ላይ። እሺ ይህ ሙያ ባይሆን ኑሮ ወይም ደግሞ ወደዚህ ሙያ ባልገባ ኑሮ ምን ትሰራ ነበር? ወደዚህ ሙያ ባልገባ ኑሮ ከቶ አልናገር ከባድ ችግር ውስጥ ነበርኩ፣ ሞት ነበር ምናምን። የምር ማርያም በዚህ ሙያ አሁን እዚህ ሙያ ላይ ባልሆን ኖሮ ስሜን ትሰሙታላችሁ በሆነ ግን ስሜ ሌላ ታሪክ ነበር። ማርያም ከባድ ነው። እሺ በልጅነትህ በጣም የወደድከው ፊልም ነበር? ኪያ ከኢትዮጵያ ኪያ ማለት እኮ እንቅልፍ ሰዓት ነው። በጣም በልጅነቴ ነው ደግሞ በልጅነት ምን ነበረ እናት ይሁን ነበር ረሳሁት። ይኸውልሽ ጉዳይ ነኝ። ኦኬ እሱም በጣም ወደዋለሁ። ግን ከዛ ሌላ ደግሞ ነበረ የሆነ የገጠር እንትን ስስት ሌላ የገጠር ነገር ሽፍታዎች ምናምን ያሉበት ነገር ማስታወሰዋለሁ። በልጅነቴ የምወደው ገዳይ ሲያረፋፍድ እና ጎበዝ ናት። ገዳይ ሲያረፋፍድ በጣም ወደው ፊልም ነው በጣም። ኦኬ እሺ በካሜራ ፊት የረሱት ወይ ማስቂኝ ታሪክ አለ?
በካሜራ ፊት የረሳው አስቂ ነገር አለ ወይ ደግሞ የማይባል ዲያሎግ ብለህ የደነገጥክበታል? እኔ እንጃ ብትልም እኮ ተሳስቀህበት። አሁን አክተር ስትሆን አዲስ ነገር ፍለጋ ነው ወይ የሆነ አዲስ ነገር ለመስራት አንዱን የሆነ ሲን ጨርሰህ ሳሎን ላይ የሚሰራ ሲን ጨርሰህ ከሆነ ወደ ላይ ደግሞ ወደ ላይኛው ሌላ ለመስራት ነው የምትዘጋጀውና ትረሳዋለህ። እዛው ላይ ተሳስቀህበት ታልፋለህ ምናምን። ኦኬ ስለዚህ ኖርማል ነው ያ። እሺ ያንተ ቤተሰቦች ሳዩት ብዙ ጊዜ የሚጠይቁት ጥያቄ ምንድን ነው? ፋኖች ማለት ነው። ፋሚሊዎቼ ፋኖች ይሄ ፋሚሊ ቤተሰብ ሳይሆን ፋኖች የኦዲየንስ ፋኖች ብዙ ጊዜ ሲያዩት የሚጠይቁት ጥያቄ ምንድን ነው? የሚጠይቁኝ የገጠር ልጅ ነህ አይደለም ነው አንዱ። ከዛ የት ሀገር ልጅ ነው? ኦኬ በቃ የገጠር ልጅ ነኝ ብያለሁ። ገጠር ነው ተወልጄ፣ ከዛ ግን ከተማም በረሃም ብዙ ቦታ ተፈራርቀውብኝ ነው ያደግኩት። እንደዛ። ኦኬ አበደሽ። እርስዎን በሶስት ቃላት ብቻ ግለጹት ብትባል ማን ብለህ ትገልጻለህ? ራሴን ነው በሶስት ቃላት ነብር። ትችላለህ? እሺ አንድ ቀን ሌላ አርቲስት መሆን ብችል ማንም ሆነ መተወን ትፈልጋለህ? አንድ ቀን ሌላ አርቲስት ብሆን ለመሞከር ነው። ኢትዮጵያ ውስጥ ነው? የኢትዮጵያ አክተር ነው? የውጭም ሊሆን ይችላል። የኢትዮጵያ አክተር ከሆነ ግሩም ኤርሚያስን ነው የሚሆነው። ግን ካለፉት ከሆነ ታሪኩ ባባ ማለት በመውደድ ከሆነ በማድነቅ ነው እንጂ ግሩም ኤርሚያስ ካለባባች በመውደድ ከሆነ ጥያቄ አሁን ላይ መውጃ ሊሆን ይችላል። የሆነ አርቲስት ሁነ ስራ ብትባል ማንም ነው መሰለኝ። አረ ታሪኩ ባባ ደጋግሜ እሱን ብሰራ ደስ ይለኛል። ትወና ራሱ እንድሰራ ምክንያት ይመስለኛል አንዳንዴ። ማርያም በጣም የሚገርም ሁሉ ሰው የሚወደው። እሺ ፊልም በማይቀርቡበት ጊዜ ምን ማድረግ ትወዳለህ? ፊልም በማሰራበት ጊዜ ቀረጻ በማይኖር ሰዓት ምን ማድረግ ያስደስታል? ይኸው እነዚህ መጽሐፎች እንደምታያቸው አነብ ነበረ። ጎበዝ ነበርኩ ንባብ ላይ ምናምን። አሁን ነው ፊልም ሲጀምር ትንሽ ተዳከምኩ። ከዛ ሙዚቃ ምናምን አዳምጣለሁ አንዳንዴ። እሺ የራስዎን ፊልም ሲያዩ ምን ይሰማል? የራሴን ፊልም አንዳንዴ ፈገግራለሁ። የሆነ አዲስ ሲን ሳይ ምናምን ከኔ ወጣ ያለ ባህሪ ሳይ ምናምን ነገር በጣም ፈገግራለሁ። በጣም እገረማለሁ። እሺ አንድ ቀን ዳይሬክተር ብትሆንና ምን አይነት ፊልም ትሰራለህ? አንድ ቀን ዳይሬክተር ብትሆን ምን አይነት ፊልም ትሰራለህ? ዳይሬክተርማ ነኝ። የምር ማርያም እኔ ዳይሬክቲንግም ራይቲንግም አክቲንግም ነው የተማርኩት እና ሁሉንም እሞክራለሁ። ኦኬ ስለዚህ ምን አይነት ፊልም መስራት ትፈልጋለህ ዳይሬክተር ነው? እንዳልኩ አሁን ዳይሬክተር በሆን ሆረር እሰራለሁ። ከዛ ደግሞ ታሪካዊ ፊልሞችን እሰራለሁ። ሲጀመር ታሪካዊ ፊልም ግን ለወደፊቱ እሰራለሁ። በቃ ጠብቁ። እሺ ይህን ሰሞን በጣም ሚዲያ ላይ እየተናተበና በጣም እየተወራ በጣም ብዙ ሰው እያዘነ ምናምን ያለበት አንድ አርቲስት አለና ምን ተሰማ ስለሱ? ማርያምን ነው የምልህ። እሱ አርቲስት ደግሞ ሁነት ሰላም ታውቃታለህ? ሁነት ሰላም ከተማ እሱ ከተማ ላይ የኔ እንትሞች የሆነ ውድድር የሙዚቃ ውድድር ተዘጋጀ። የሆነ ጊዜ ላይ ዋንጫ ምናምን ያለበት ውድድር ነው ሰላም የተዘጋጀውና እዛ ሂደን እየተወዳደረን የኔን አባግስ የሚባሉትን ፋሚሊዎች ይዤ በሰማኝ ብለው ዝናቡን በሚለው የጎጃም ጭፈራ ተወዳደርን። በሱ ጭፈራ ተወዳድሬ ኮከብ ተወዛዋዥ ተብዬ የምስክር ወረቀት አለኝ። አሁን ስቲል አሁን ድረስ የተሰጠሁት የምስክር ወረቀት ማለት ድሮ ነው እና የዛኔ ብዙም ሰማኝ ብለውን ሳላውቀው ነው ሙዚቃውን ጨፍሬበት ምናምን እንደዛ ተወዛዋዥ የሆንኩት። በጣም አንዱ ወደ ትወና እንድመጣ ወደ አርቲስት እንድመጣ የገፋፋኝ የዛን ጊዜ ነው ማርያምን። ከዛ ሁሉ ህዝብ መሃል እንደዛ ኮከብ ተወዛዋዥ ተብዬ ከዛ ሁሉ ህዝብ መሃል ወጥቼ የምስክር ወረቀት ሲሰጠኝ ያለው ሞራል አንድ ወደፊት እንድትል ያደርጋል። ራስ በራስ እንድትተማመን ያደርጋል ምናምን። ነፍስ ይማራ በጣም ነፍስ ይማራ እና በጣም ወደው ነበር። ከሱ የተለየ ደግሞ አንድ አርቲስታችን ተዋናይ ልጄስን ያደመቀው ተዋናያችን ራበኛ ሰምተው ከሆነ ራበኛ አለ እና የኢትዮጵያ ትንሽ የሚከብድ ስለሆነ ምን ተሰማ ግን እሱን ስታይ? በጣም ግራ የገባኝ እኔማ መጀመሪያ እንደውም ነገሩን ሲያራቡት እንዴ ምንድነው ስራ ያለ መስራት ነው እንዴ? የሆኑ ስራዎች ላይ ሩጭ ሜንሽን ላድርገው እንዴ ምናምን ማለት ደረጃ ደረስኩ። ለካ እንደዛ አይደለም። አሁን እኔ ራሴ እንደዚህ እየከሳው ነው ታውቃለህ። እየከሳው ያለሁት ምንድነው በጣም እየሰራው ነው። የሚገርማችሁ በጣም ምሳራ ጎበዝ ልጅ ነኝ እኔ ሲጀመር። ራሴን ቁጭ አድርጌ ላዝናናው ብል በደንብ አዝናናዋለሁ ከፈለኩ ማለት ነው። ራሴን ልንከባከበው ብል እንከባከበዋለሁ እንደፈለገ። ግን ቀረጻ ስሰራ እንቅልፍ አልተኛም አንዳንዴ የሆነ ለራሴ ጊዜ አልሰጠውም። ይኸው እየቀነስኩ እየከሳው ምን እያልኩ ምግብ የሚባለውን አታስታውሰውም። አንዳንዴ ትረሳዋለህ። ዓላማ ላይ ሲሆን ባይዘው ራስ መንከባከብ ከባድ ነው። አትችልም አንዳንዴ
እና እሱ ምናልባት እንደዚህ ቲያትር ደግሞ ሞር ያስርባል። ቲያትር ታውቃለህ፣ ልምምድ ብለህ እንዴት እንደምትራ በራሴ ስክሪን አክተር ፍላጎት አልነበረኝም በፊት የቲያትር ነበር የምፈልገው የነበረው። ግን አሁን ተቀይሮ ሀሳብ አንዳንድ ይቀየራል። ፍላጎት እየሰፋ ሲሄድ አርቲስትና እንትን ይላልና አርቲስት ቲያትርነት በጣም ትልቅ ሪስፔክት ያለው ስራ ነው እና በጣም ያሳዝናል። በጣም የምንወደው ልጄስን ያደመቀል እንትን ነውና አክተር እንደዛ መባል የለበትም። ምርጥ የህዝብ ሰው በጣም እና ቤተሰቦቼ መኩ ጋር በጣም ረጅም ባይሆንም የተወሰነ ደቂቃ አብረን ቆይተናል። ብዙ ነው እና ይሄ ቻናል ያኛው ቻናል የተዘግቶብኝ ይሄ ቻናል አዲስ ቻናል ነውና መልኪ ቫይብ ነው። የገባችሁ ሰብስክራይብ አድርጉ። የወንድማችን ዩቲዩብ ቻናል አለው መኩ፣ የገባችሁ ሰብስክራይብ አድርጉ። እንወዳችኋለን። ይመቻችሁ። በሌላ ቪዲዮ እስክንገናኝ ሰብስክራይብ ያደርጋችሁ ጠብቁ። ይመቻችሁ። እንወዳችኋለን።